ሰላም እንዴት ናችሁ? ዛሬ ደግሞ እስኪ በቤት ውስጥ በቀላሉ የአቮካዶ ቅባት እንዴት እንደምናዘጋጅ እንይ። እዚህ ጋር የምታዩት ቀረፋ ነው። ቀረፋ የምንጨምርበት ሽታው ቆንጆ እንዲሆንልን እንዲሁም ደግሞ ለፀጉር በጣም ቆንጆ ስለሆነ ነው። ቀረፋ ልክ እንደዚህ አድቅቀን ከጨመርነው በኋላ አንድ ተለቅ ያለ አቮካዶችንን በዚህ መልኩ ካደረግን በኋላ በደንብ አድርገን ድቅቅ አድርገን በሹካ እንፈጨዋለን። አቮካዶ ታዲያ ሁለት አይነት ነው ያለው እንድታውቁት ያክል። አንደኛው አቮካዶ ውሃ ብቻ ነው፣ አንደኛው አቮካዶ ግን ቅባት ያለው ነው። እኔ በጣም ከብዙ ሙከራ በኋላ ነው ቆንጆ አቮካዶ ያገኘሁት። እናንተም በመሞከር ብዛት ብታገኙት። እኔ ሞክሬ ውሃ ሆነብኝ እኔ ያልሰራልኝ ምናምን እንዳትሉ ነው መነግራችሁ ማለት ነው። ከዛ እሳት ላይ ከጣድነው በኋላ ከ45 እስከ 1 ሰዓት ያክል በደንብ አድርገን እናንተ ከትከውና በምታዩት መልኩ በጨርቅ አድርገን ልክ እንደዚህ እየጨመቅን እናወጣዋለን። ለፀጉር በጣም ቆንጆ ነው። እንደምታውቁት ነው እንግዲህ ስለ አቮካዶ ቅባት መናገር አያስፈልገኝም። ቤታችሁ ሞክሩት እና ከዛ በኋላ ውጤቱን ትነግሩኛላችሁ። Thank you for watching. Bye bye.